ታምረ ማርያም እንደዚህ ይላል ታምረ ማርያም ገጽ 29 መቅድም ነው እንደዚህ የሚለው እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጢያን መድኃኒታችሁ ስለሆነች አክብሯት በጎ አገልግሎቷም ለሚያገለግላት ዋጋውን ትሰጣለች ሳትጠራጠሩ በፍጹም ልባችሁ እመኑባት እሷ መድኃኒታችሁ ናትና በስዕሏ ፊት ስገዱ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ ስም አጠራሩም አይተው ይህ ጣዖት አምላኪነት ነው ማርያም ነፍሴ ጌታዬና መድኃኒቴን ታከብረዋለች አለች እንጂ በየትኛውም የመጽሐፍ ቅዱሳችን ክፍል የእግዚአብሔር ቃል ማርያምን መድኃኒት ብሎ ሲያስተምር አንመለከትም የእግዚአብሔር ቃል እንደ እግዚአብሔር ቃልነቱ ከዘፍጥረት እስከ ዮሐንስ ራእይ እርስ በርሱ አይጋጭ የእግዚአብሔር ቃል ዘፍጥረት ላይ የገነባውን ራእይ ላይ አያፈርስም ዘዳግም ላይ የተናገረውን ማቴዎስ ላይ አይክደው የእግዚአብሔር ቃል በመንፈስ ቅዱስ ምሪት የተጻፈ ስለሆነ አንድ ቦታ እውነት የሆነ ሌላ ቦታ ውሸት አይሆን አንድ ቦታ ትክክል የሆነ ሌላ ቦታ ስህተት አይሆን በፈጣሪ ፋንታ ተፈጣሪ ማምለክ ጣዖት አምላኪነት ነው ገጽ 28 ታምረ ማርያም የእመቤታችን የማርያም ሐሳብ እንደ አምላክ ሐሳብ ነው እነግራለሁ በፈጣሪ ፋንታ የተፈጠረን ማምለክ ጣዖት አምላኪነት ነው ማርያምን ማምለክ ጣዖት አምላኪነት ነው ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው መርቆሪዎስን ማምለክ ጣዖት አምላኪነት ነው ሮሜ መጽሐፍ ምዕራፍ 1 ቁጥር 25 እግዚአብሔር ቃል እንደዚህ ነው የእግዚአብሔርን እውነት በሐሰት ለወጡ በፈጣሪ ፋንታ ፍጡር አመለኩ አገለገሉ የእግዚአብሔርን እውነት በሐሰት ለወጡ በፈጣሪ ፋንታ ፍጡር አመለኩ በፈጣሪ ፋንታ ፍጡር ማምለክ ጣዖት አምላኪነት ነው ሁሉ በርሱ ሆነ የሚለው ቃል ይዛችሁ እርግጠኛ የምትሆኑበት ጉዳይ አንድ ጉዳይ ነው እሱ ፈጣሪ እንጂ ተፈጣሪ አይደለም እሱ ፈጣሪ እንጂ ተፈጣሪ ስላልሆነ አምልኮ ዲሰርቭ ያደርጋል ግን እያልኳቸው ያለሁት ነገር መሰላችሁ አንዱ ኢትዮጵያን ጨለማ ውስጥና ድንቁርና ውስጥ ወደ ኋላ ቀርነት ላይ የከተተው በፈጣሪ ፋንታ ፍጡሩን ለማምለክ የሚደረግ ጣዖት አምላኪነት ነው ኦርቶዶክስ ተከብራ ተወዳ በስታ አፍርታ ነው እንድትኖር እንፈልገው ነኝ ይሄን ምልሽ ለሚዲያ አይደለም ይሄን ኑሮ ይሄ ነው ፋይል አምጥቼ ላሳይ ይችላል በጣም ብዙ የኦርቶዶክስ እናቶች የቤት ኪራይ እንከፍልላቸው አሉ ቦታው ላይ ተገኝተሽ አይተሽ ነክተሽ ዳሰሽ መናገርና ጠርጥረሽ መናገር በጣም ነው የሚለያየው ሀገሬን በጣም ወዳለሁ ሀገሬ ስል እምነቴ ያልኩ አይደለም ሀገሬ ስል ዘሬ ያልኩ አይደለም በኔ እምነት አንድ ኦርቶዶክስ የነበረ ሰው ጴንጤ ቢሆን ቀበሌ 04 ይኖር የነበረ ቀበሌ 01 እንደመጣ ነው የምቆጥረው የቀበሌ ለውጥ አያስፈልገው የህይወት ለውጥ ነው የሚያስፈልገው ህይወት ደግሞ እንዲለወጥ ባለበት መለወጥ ይችላል የኢትዮጵያ ፖለቲከኞችና ተንታኞች የሚሰጡት ወሬና ሪያሊቲው መሬት ላይ ያለው በጣም የሚለያይ ነው እኔ በጣም የምሰማቸው ማዳምጣቸው ማከብራቸው ህይወቴን የቀየሩ በጣም ሪስፔክት ማረጋቸው የኦርቶዶክስ መምህራኖች አሉ እዚህ ለመድረስ ትልቅ አሻራ ያኖሩ ኢትዮጵያ ውስጥ ጥናቶችን አይተሽ ከሆነ በአለም ላይ የሚወጡ የፖርኖግራፊ ፊልሞችን በማየት ነምበር 1 ወንድሞቼ የኦርቶዶክስ እምነት ተከታዮች ያን ቦታ ከፈለጉትና የሚያስፈልጋቸው ከሆነ እኔ ቅድሚያ ነው ለሰጣቸው የሚገባው ያንን ነው እኔ ማምነው አንድ ጎጆ የሚሰራ ሰው በሳራ ይጣላል የተከበሩ የኦርቶዶክስ እምነት ተከታዮች እንዲሰሙኝ የምፈልገውና ከኔ እንዲያዳምጡ የምፈልገው እጅግ በጣም እንደማከብራቸው እንደምወዳቸው እንደ ወንድምና እንደ ልጅ አብሬ እንደምኖር ነው እንዲያቆም ፈልገው አንድም እርምጃ እነሱን ዲስኮምፎርት ሊፈጥርባቸው የሚችል ነገር መራመድም አልፈልግም ተራምጄም አላቅም እንደዛም አላደኩም እኛ ቤት ኦርቶዶክስ እምነት ተከታይ ብዙ አለ የኔ አያት የኦርቶዶክስ እምነት ተከታይ ነች ጾም ስትይዝ እኔ ነኝ ማስይዛት ስትፈታ ላይ ለማስፈታት ለጾም ፍቺ ቤተክርስቲያን ወስዳት እኔ ነኝ ታው እንዴት እኔ ባሳደገችኝ እናቴ ላይ ጨክናለሁ በእንደዚህ አይነት መጠንስ ደግሞ ምን ስለሆነ በከፋት አስባ